ተመልከቱ በቼርኪና በሴሜንዮ መካከል ያለውን መግባባት። ሴሜንዮ ባይላይኑን ከማጥቃት ይልቅ ወደ ውስጥ ከት አድርጎ ሲገባ ሳጥን ውስጥ ሌላ ተጨማሪ የማጥቃት አማራጭ ለመሆን ያሰበ ይመስል ነበር። ሲቲ is back and back with the bang. ፍሪዛውን ፋሚሊ ዛሬ በታክቲካል አናሊሲስ በኤፍኤ ካፕ ኳርተር ፋይናል ኢቲሃድ ስቴዲየም ላይ ማንቸስተር ሲቲ ሊቨርፑልን 4-0 የደቆሰበትን ጨዋታ መናይ ይሆናል። ዶንት ስክሮል the video, stay tuned, you'll be amazed at last. ኦኬ ከዚች አጋጣሚ እንጀምር። ማንቸስተር ሲቲ አሁንም በሃይ ላይን መጫወቱን ቀጥሏል። እንደምትመለከቱት ኦቨርሎድ ቱ አይዞሌት የሚለውን ታክቲክ ነው የተጠቀመው። በግራ በኩል የተጫዋቾችን ቁጥር በማብዛት በቀኝ በኩል ብቻውን አይዞሌትድ የሆነ ተጫዋች እንዲኖር ማድረግ ማለት ነው። ታዲያ በዚህ መንገድ የተገኘችውን ኳስ ማቲያስ ኑኔስ ቀለል አድርጎ ሞከራት። ማማርዳሽቪሊም ቀለል አድርጎ ያዛል። ሲቲዎች አውት ኦፍ ፖዚሽን መሆናቸውን የተመለከተው ማማርዳሽቪሊ በሎንግ ፓስ ኳሷን ለሞሐመድ ሳላ ሰጠው። ሉክ አት ኩሳኖቭ ሂር። ኳሷን ከሳላ ለመውሰድ የሮጠበት ስፒድ ኤክስፕሎሲቭ ነው። ሳላም ኳሷን እንዳይወስድበት ትከሻውን በመጠቀም ኦፍ ባላንስ አደረገው። በጣም የገረመኝ እዚህ ጋር ነው። ወድቆ አልቀረም። ኢን ብሊንክ ኦፍ አን አይ ሮል አድርጎ ተነስቶ ሳላ ኳሷን ከመምታቱ በፊት ብሎክ አደረገው። ኦ ማይ ጉድነስ ሚ አይ ሎቭ ዲስ ቦይ ኩሳኖቭ። ኦፍ ኮርስ ሂ ኢዝ ያንግ፣ ሚስቴክ ሊሰራ ይችላል። ሊጉን ገና አዳፕት እያደረገ ነው። but he got all the weapons and tools to be one of the best defender in the world. He is tall, quick and extremely aggressive at the same time. Don't mess with him, he's gonna kill you man. የመጀመሪያው ጎል ወደ ተቆጠረችበት አጋጣሚ እንምጣ። ተመልከቱ አሁን በድጋሚ የሲቲ 10ሩም ተጫዋቾች የሊቨርፑል ሜዳ ውስጥ ናቸው። ይሄ ደግሞ በታክቲካል ፖይንትስ ኦፍ ቪው ኦቨርዌልሚንግ ዘ ፋይናል ተርድ ይባላል። ይሄ ምን ማለት ነው? ብዙ ተጫዋቾች በተመሳሳይ ሰዓት ወደ ማጥቃት ሲመጡ የሊቨርፑል ተከላካዮች ምን ማድረግ እንዳለባቸው እንዳያውቁ ያደርጋቸዋል። ልክ እንደ ንብ መንጋ ቦክሱን ስዋርም ሲያደርጉት የሚኖራቸው ኑሜሪካል ሱፐሪዮሪቲ ኤንድ የሚያደርጉት ፈጣን ቅብብል ሊቨርፑሎች ስህተት እንዲሰሩ አድርጓቸዋል። በዚህ መንገድ የተገኘችውን ፔናልቲ ኤርሊንግ ብራውት ሃላንድ የኳሷን ሎው ሴንተር ኦፍ ግራቪቲ በመምታት ማማርዳሽቪሊን አጋድሞ አስቆጠራት። ሁለተኛው ጎል አጃኢብ ነው። ኬርኬዝ የወረወራት ኳስ የሮድሪ እግር ስር ገባች። የቡድን አጋሮቻቸው ትክክለኛው አቋቋም ላይ እንዳልሆኑ የተረዱት ሮድሪና በርናንዶ ኳሷን ባክ ፓስ በማድረግ የሊቨርፑልን አታከሮች ስትሬች አደረጓቸው። ማርክ ጌሂም በሁለቱ የሊቨርፑል አታከሮች መካከል ያለውን ስፔስ ተጠቅሞ ላይን ብሬኪንግ ፓስ በማድረግ ሁኔታውን ወደ አታክ ቀየረው። ኑኔስ twist and turn and then scan the best option and pass the ball for Ryan Cherky. ተመልከቱ በቼርኪና በሴሜንዮ መካከል ያለውን መግባባት። ሴሜንዮ ባይላይኑን ከማጥቃት ይልቅ ወደ ውስጥ ከት አድርጎ ሲገባ ሳጥን ውስጥ ሌላ ተጨማሪ የማጥቃት አማራጭ ለመሆን ያሰበ ይመስል ነበር። ነገር ግን የሴሜንዮን ሐሳብ ቀድሞ የተረዳው ራያን ቼርኪ በውጨኛው እግሩ ቅንጦት በተሞላበት መንገድ ኳሷን ለሴሜንዮ ፓስ አደረገ። ሴሜንዮም በኢንች ፐርፌክት አኩሬሲ ኳሷን ወደ ሳጥኑ ዊፕ አደረጋት። The rest is history, man. There is Erling Braut Haaland in the backs, and he just squeezed it into the top corner with a bullet header. What a goal! ማማርዳሽቪሊ ቆሞ ከማየት ውጪ ሌላ ምንም አማራጭ አልነበረው። ሰከንድ ሃፍ አሁንም እንደገና ከሊቨርፑል የእጅ ውርወራ የተገኘችውን ኳስ ማርክ ጌሂ ኢንተርሴፕሽን ፕላስ ፓስ በአንድ እንቅስቃሴ አደረገ። Look at this young lad, O'Reilly here. then ቼርኪ የቼርኪን ታይሚንግ አለማድነቅ አይቻልም። ሴሜንዮ የኦፍሳይድ ትራፑን ከመጣሱ በፊት ታይሚንጓን የጠበቀች ስሩ ፓስ በማድረግ ሴሜንዮን ከበረኛው ጋር አገናኘ። የሴሜንዮ ኮምፖዥር ሌላ ሌቭል ላይ። በዚህ ሰዓት የትኛውንም አይነት ሹት ቴክኒክ ቢጠቀም በረኛው ስለወጣ ጎሉ ጠቦበታል። በሽርፍራፊ ሰከንድ ውስጥ ምን ማድረግ እንዳለበት አጢኖ ጨርሶ ኳሷን በድንቅ ቺፕ ጎል ውስጥ ጣላት። ወደ አራተኛው ጎል እንቀጥል። ተመልከቱ የሲቲን ፋስት ትራንዚሽን። ሮድሪ ባክ ወይም ዲያጎናል ፓስ ከማድረግ ይልቅ እዛው ትዊስት አድርጎ ፕሮግሬሲቭ ፓስ ለበርናንዶ አደረገ። በርናንዶም ያንኑ ድርጊት ደገመው። ሩጦ የማይጠግበው ኦራይሊ ኳሷን ይዞ መፈርጠጥ ጀመረ። ናው ዶኩ ፌስ ቱ ፌስ አጌንስት ኮናቴ then cut inside። ተመልከቱ ኦራይሊ ከሊቨርፑል ተከላካዮች ጀርባ ያለውን ስፔስ ሲያነፍን then Doku say I got you brother, have it. O'Reilly cut it back without seeing who is in the box. Then there is Erling Haaland again. Oh, it's total demolition. Liverpool punished. ጫውታው ከሞላ ጎደል ይህንን ይመስል ነበር። የእግር ኳስ ጫውታዎችን በስልካችሁ መከታተል ለምትፈልጉ ሰዎች ባዮ ላይ ሊንክ አስቀምጬላችኋለሁ። ምርጥ አፕሊኬሽን ነው፣ ዳውንሎድ አድርጋችሁ ተጠቀሙበት። ኦር ደግሞ ፕሌይ ስቶር ላይ ሄዳችሁ ፔዳል ፖስት ብላችሁ ሰርች አድርጋችሁ መጠቀም ትችላላችሁ። ይመቻችሁ። see you in the next video.